السلام عليكم ورحمة الله وبركاته وردفتوتا في كبجمتوتا كينيا كم جرتون هي الحمد لله سنة كم جرتان هرا قويا لما قلت بديت ري مالف بدي وناجتني خالد بتعم شق اللي نبره معنا أنا شرطوشو ما تقروني لازم نزم القاتو انت خالد بتعم لكوبي እንደምታውቁት በጣም ታሞ መስተሽፋ ነበራሉ እኔ አልሄድኩም ገና ዛሬ ሄጄ አይቸው መጣሁት ለምን የልጆች አባት ነው ብዬ አይታርጌው መጣሁ ከስር ቤት አውጥቶት ወደ መስተሽፋ አስገብቶት ነበር እና በጣም ታሞ ነው ኔቶሎ ሲሉኝ እኔ አልሄድም ብዬ ነበር ለምን በቃ የሆነ ካልድ ስለ ካልድ ሲነሳ በጣም ማስጠላኝ ወነት ዳውቱ ታኪያ እና ዳውቱ ከናፍ በዴት ይጃ ለዚህ ነው የጠፋሁት ሁለት ቀን ሙሉ ቪዲዮ አልሰራሁላችሁ ለዚህ ነው የጠፋሁት እሱን ያኔ ይደውሉልኛል አሁን ነው ቶሎ ይሉኛል አሁን ከኔ ያወርድልኛል ይያልኩኝ ለዚህ ነው ዝም ያልኳችሁ ነው ማለት ዲፈማ ጉዳ ሲንጋፈዳ ዳውቱ ታኪያ ሐራሞ ቪዲዮ እዛ ሀጂ ሳዮ ካልድን በጣም አሳዘነኝ በጣም ታሟል በቃ ልቀቁኝ ልሂድ ይላል በካፌዴና እንደማና ገዲሳ ጃ ግሉኮስ ምናምን አድርገውበት በፍጹም ካላስ ልቅ አይቀመጥም እና በጣም ምን የነሱ በቃ የልጆች አባት እንደዛ በቃ ቅር ሲለኝ ሀጃይቸው በጣሁን ለዚህ ነው ዛሬ ደግሞ ይዤላችሁ ቪዲዮ ይዤ ቀረብኩት እና ዳውቱ ታግያ ካልድ አካ ምን እንደነካው እንጃ ማን እንዳስነካው ማለሁ ዓለም እኔን ሚጠላ ነው ልጆቹን ሚጠላ ነው ጥልት ያረጋ ሁሉን ሰውን ይጠላ በቃ እሱ hatta ለነፍሱ ሾርጦቹን እንዴት እንደሚገለምጣቸው በቃ እናንተ አታውም ወላሂ ዳውቱ ግን እንዴት አድርጌ ልቅዳላችሁ ለምን እነሱ አይፈቅዱም እና እኔ አሁን በቃ ያሰብኩት ለምን እንደሆነ እኔ እንግዲህ ምን አይነት በሽታ እንደለከፈው አላህ አለም ዱአ አርጉለት መስተሽፋ ነው ያለው ነው የምላችሁ እና ተስር ቤት አውጥተው እሱ ግራስ ያጋባቸው ወደ መስተሽፋ አድርሰውታል እና አሁን ደግሞ እናንተ ቁርአን አስቀሪበት ቤቱን ፈትሽና ስህር ካለ ያላችሁ ነው ምንም የለም አየሁኝ ዳውቱ ታኪያ ወላሂ በርባዴ ወንታ ካንጅሩ እኔ አሳይቻቸዋለሁኝ የተገኘው ቤት ውስጥ ማን ነው ባለፈው እና ቀርቀሃ ይመስላል እንግዲህ እኛ አላህ ዓለም ምን እንደሆነ አላህ ዓለም ማን እንደደበቀው አላህ ዓለም እሱ ተገኝቷል ሌላው ግን ሶፋው ሁሉ ግልብጥብጥ አርጌ ነው ያየሁት ቁርአንም አስቀሪበት ትብታላችሁ ቁርአን ተቀርቶበታል እናንተ ጋር እንዴት ነው ቪዲዮ መናደርስላችሁ የቁርአኑ እና እንጂ ሸኹ አልፈልግም አልገባም ይላል ቪዲዮ ውስጥ እና ከባድ ነገር ስለሆነ እኛም ዝም አንከላስ ቪዲዮውን አንቀዳም ብዬ ዝም አልኩኝ እንጂ እየተቀራበት ነው ቁርአን እና ዳውቱ ታኪያ ዲፋማ እንዴት ቪዲዮ ማሳየት እኔ በጣም ከበደኝ ሰውየውን ልቅዳስለው አልፈልግም ይላልና ሸኹ ማነውና ተወኩት እና ቁርአን ተቀርቶበታል ስህርም አለ ፈልጊ ቤት ውስጥ እያላችሁ ነው ስህርም ምንም ነገር የለም ምን ያየው ፈለኩ ቤቱ ሁሉን ቁርአን ቀርቸበት ውሃ አርጌ ረጫሁበት ሁሉን ነገር አርጌያለሁ ዳውቱ ታኪያ እና እኔ አሁን የፈራሁት መሰላችሁ ነፍሱን እንዳያጠፋል እኔ ነፍሱን አገባኝም ግን እንደው ለልጆቼ አባት ነው በቃ ልጆቼ ሲያርጉ የት ነው አባቴ ማለታቸው አይቀርምና ለልጆቼ አባት እንደው ይቁምላቸው በህይወቱ ይኑር ነው ምለውና እና ለዚህ ነው ዳውቱ ታኪያ ዛሬ በጣም አሞት መስተሽፋ ገብቶ በቃ እነሱንም ሽርጦቹንም በጣም ያከለፋፈተ እነሱም በቃ ጤነኛ ነው ወለሄ ምንድነው እብድ ነው እንዴ ይያሉ እብድ ነው የሰጠሽን ለኛ እብድ ነው ያመጣሽብኝ ይያሉ ለነፍሱ ይረብሹኛልና እኔ እብድ አይደለም ጤነኛ ነው እሱ እብድ ሰው እንደዚህ ካይሆንም አብድኮ አብዷል ብለሽ ሻራ ላይ ተለቀዋለሽ ወይ እና ጤነኛ ደህና እየወራ ደህና እየበላ እየጠጣ ዛሬ ደህና ሆኖ ነገ የሚቀየር ሰው ነው እንግዲህ እኔ እንጃ ምን አይነት አስተሳሰብ እንዳሰበ አላህ አለም እና ዳውቱ ታኪያ ዛሬ እንግዲህ ለካሊድ ዱአ እንድታረጉለት ነው እሱም ስንት ቀን ቪዲዮ አለቀቀም እያየሁት ነው እስር ቤት የገባ ሰው ምን ቪዲዮ ይሰራ ከናፉ ዳውቱ ታኪያ خلاص እኔ ግራ እና ተገባይ ጅራ ቦሄስ ረቢንስ ከዳዴ ዋንጎዱ ለቤጅ ዳውቱ ታኪያ እናንተንም ማስጨንቄ
እኔም ተጨናንቄ እናንተንም ያስጨነቅኩ ነው እና እሱ አሁን ሾርጦቹን ለነፍሱ ዛ እስር ቤት እንትን ሲታሰራሉ በሐማም ውስጥ ወጥቶ ከየመኒው ላይ ሙሰደሱን አንስቶ ሙሰደስ አፉ ሙዙና ዙሮ ሊገል ነበር የሾርጣው ማለት ነው ለምንድነው ያሰርከኝ ለምን ምን አይነት የሴት ወሬ ሰምተህ ነው እንዴ እኔን የምታስረኝ እያለ ማለት ነው እና እንደዚህ ለምን እንድታስሩኛላችሁ ብሎ አንቺም በቃ አንቺ ከቤቱ ወይም ልቀቂና ወደ ዛራ አቀብለሽ ሂጂ ያሉ እና እንዳይገልሽ መጥቶ እኛን አልቻልነው ማሰር እጁንም እግሩንም በሰንሰለት አስረነው ሰንሰለቱን ይፈታል እንዴት እንደሚፈታ አላህ ዓለም እኛ ግራ ገብቶናል መሬማ አሉኝ አሁን ደግሞ ደውኮ እስር ቤት አውጥተውት ወደ መስተሽፋ አስገብተውታል ማለት ይዘላል ስልክ እንደዚህ የታሰረበትን ሰንሰለት ይፈታል አሉ እና በጣም ግራ የገባ ነገር ነው ዳጉቱ ታኪያኔም ለነሱ ግራ ገብቶኛል አልቅሽም ዝድረስ ደርሻለሁ ምንም ነገር ያገኘሁት ነገር የለም የሱ ነገር ያሳሰበኝ ነው አሁን ልጆቼንም ይዤ ወዴት እንደምሸሽ ግራ እየገባኝ ነው ቤትም ደግሞ አላገኘሁም እየፈለኩ ነው ቤት ፈልጊ ውጪ ከዛ የምትሉትን በረካ ሆኖ አሁን ቤት ሐታኔ ቤት እየፈለኩ ነው ቤት የለም ቤት የምን ቤት ቶሎ አይገኝም እየፈለኩ ነው ሆኖ ምላችሁ ዳውቱ ታፊያ ኢንሻአላህ አላህ ቤት ካገኘሁኝ እወጣለሁኝ እኔ እንግዲህ ካላት ኖር ያለሽ ካለኝ ኖራለሁ እንግዲህ ምን አላ ልጆች ያለ ያስቀምጠኝ አይ በሱጅት ሞቻለሽ ካለ ደግሞ እንግዲህ ምን አቃለሁኝ አላህ የከተበልኝ ተቀምጧልና ግን ግራ ገባኝ እንዴት ነው ታዲያ ወዴት ልሄደው እሱም ዛረብሻ ያረገን የንም ግራ ያጋቡኝ ነው እየደወሉ እነሱም ካቀም በላይ ሆኖባቸዋል ምን እንደሚያረጉት ግራ ገብቷቸዋል ማለት ሾርጦቹ እና እኛን ለነፍሱ ሊያሳብደን ነው እሱ ለነፍሱ አብዶ እኛን ሊያሳብደን ነው አሉ እና እንዴት ነው የምናረገው ሚካሽን ይፍታልሽና እንጂ ከዛ ከቤት ውጪ እሱ እንደፈለገ ይሁንኛ ያገባንም ዘመር ካለ ወደ ዘመዱ አስጠጊው አሉ እና ዳውቱ ታፊያ ወላሂ አና በጣም እንዴት እንደማረገው ሲሲ ዱአ አርጉልኝ በእውነት ዱአ አርጉልኝ የኔ ነገር በጣም እውነት እኔ ምን ተረግሜ ነው ወላ ምንድነው ይያልኩ ነው የኔ ብቻ ነው እንደዚህ የሚሆነው ወላ የሁሉም ነው እንደዚህ የሚሆነው ያዘው በጣም ከበደኝ እኔ ኑሮ ማለት እና እኔ እኮ ከሱ ጋር መኖር እኔ አልፈልግም ከሱ ጋር እኔ ኒካዬን ያወርድልኝ ይያልኩ ነው ኒካዬን እንደው አሁን እንደውም ጭራሽ ሳብድ ጭራሽ ነው አሁን በኒካው እንደዚህ ያወራ ደህና ሆኖ ያወራ ኒካዬን ባይወርድልኝ ደስተኛ ነኝ ጭራሽ ነው ካበደማ ኒካ ማውረድም እንትን አይልም ያኒ ካበደ እንዴት ኒካ አውርድልኝም ብለው አያወርድልኝምና እንደዚህ ያወራ ያኒ ኒካዬና ቢያወርድ ቢቀድልኝ ወረቃቴን ደስ ይለኛል ለኔ ማለት ነው ያኒ ነፃ ሆኜ መኖር ፈልጋለሁኝ ነው ምላችሁ አሁን ቤት ፈልጌ አጣሁኝ ቤትም አይገኝም ቶሎ ብሎ ገና ለደላላ ነግሬ ገና ለስንት ነገር ብዬ ነው በጣም እሺ እንደው መቼም ዱአ አርጉልኝ ስለኔም ዱአ አርጉልኝ ለሱም ዱአ አርጉለት እኔ ስለሱ ግን እኔ ስራውን ይስጠው ይያልኩ ነው እውነት የኔ ጦር ነው እንደዚህ የሚያንከራተተው ነው ምላችሁ እና ልጆቹ ብቻ እኔ አሁን እንደያሰብኩት ለልጆቼ ግን አላባት እንደዚህ አባቴ ነው ሲሉ ቅር ይለኛል ለምን አባቴ ያላችሁ አባታችሁ ሞቷል አላላችሁም ይላል እና አባቴ ነው ስትለይ ትልቋሊ በጣም እየከበደኝ ነው እና በቃ በጣም ምን ላርግ ታዳኒ ምን ላርግ ቻልኩኝ እንደምታውት ቻልኩኝ ሁሉን ነገር ችያለሁ የበፊቱን ሁሉ እንደዚህ ሲያረግ ሲያጠፋ አዲ ነው በቃ ያልፋል ሁሉ ነገር ያልፋል ብዬ ሁሉን ነገር ችዬ እስካሁን ድረስ እዚህ ድረስ ደርሻለሁኝና በቃ አሁን እንደዚህ ሲሆን ታቅሜ በላይ ሲወድብኝ እስር ቤትም ብከተው እስር ቤትም ደግሞ ጭራሹን አረቡ የመኖቹን መታለው ሾርጦቹን ይያለ አንዴ ሰንሰለቱን ይፈታላሉ አንዴ በሐማም ይወጣል አንዴ አንገቴን ተናቃለሁ ይያለ ዛ እነሱን ይረብሻል ለማውጣት ፈልጎ ማለት ነው
እና እነሱም በቃ ግራ ሲያጋባቸው በቃ እኔን እየደወሉ እንደዚህ ያረገኝ ነው ይላሉ እኔ ምን ላድርግ ታዲያ እኔ ከሱኔ በቃ ለምን ዘመዶቹን ደውሎ በቃ ዘመድ ካለው ዘመዶቹን ፈልገው خلاص ለዘመዶቹ ይስጡት ሆነ ለእነሱ እንዳረገው ያርጉ ነው ምላችሁ ዳውቱ ታክያ እኔ አልቻልኩም እኔ ባሌ ነው እንጂ ሙሽ ያኔ እንደዚህ ባልነቱን ትቶታል እሱ ባሌ ነው እኮ ካልሽ በስነሳሳ ያስተዳድረሽ ነው ባሌ የምትዩ እና ባልነቱን ስለተው ሚስቱ ስላልሆንኩ በቃ ሚካኤል አሁን ከቀደደልኝ በቃ አልሐምዱሊላህ ብዬ ለብቻዬ ኑሮዬን መሰረታለሁ ነው ምላችሁና ለዘመዶቹ እነሱ ሾርጦቹን የዘመዶቹን ቁጥር ሰጣቸዋለሁ خلاص ወደዛ ቢያማውም ለምንሱ ወደዛ ይዘው ይሄዱ ነው ምላችሁ ወደዚህ ይዘው እንዳይመጡ እና እውነት የኔን ቪዲዮ ካያችሁት ይሄንን ቪዲዮ ሼር እያረጋችሁ ላይክ ሰብስክራይብ እያላችሁ አይዞሽ ለምትሉት በረካ ሆኑ አላህ ያቆያችሁ ነው ምላችሁ ዛሬ እውነት ይሄን ይዤላችሁ ነው የመጣሁት የካሊድ ነገር መበሰጫጨት ይሄ ሁሉ ነገር ፈተና ያያሳየው ነው እኔ መክሬው አልሰማኝም የኔ ምክር ይሄው እዚህ ድረስ ደርሷል ምስተሽፋ ሞተኝቷል በጣም አሞታል በቃ ልቀቁኝ ልህር ነው የሚደው ናንዴ ማና ገዲሳ አካፌዲናንታ ማላ ይሽራዋን ተከምበርባዱ መናኒን ዴማ ጃ እኔ ቤት ገባለሁኝ እኔ ከሷ ምንም አልፈልጋትም አልመታትም ይላላሉ እኔ አልኩኝ ከዛ ለቃችሁት ወደ ቤት ከመጣ ልግጠኛ እናንተ ናችሁ የምትጠይቁበት አልኳችሁ ይገለኛል እና በቃ እናንተው እንዳያዛችሁት ያዙ ህይወቴን አድኑልኝ አልኳቸው እና ተመልካቾቻችን እንግዲህ ከናፍ አራድፌ እስከ መጨረሻ ቪዲዮውን ላይክ ሰብስክራይብ እያረጋችሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ